ሰላም ጤና ይስጥልን እንደምናችሁ። ዛሬ በአማራ ክልል ምስራቅ ጎጃም ዞን ውስጥ የሚገኝ ወረዳ ነው ያለሁት። የወረዳዋ ዋና ከተማ ረቡ ገበያ ትባላለች። ከደብረ ማርቆስ በስተሰሜን ወደ ድጎ ጽዮን አረብ ገበያ በሚወስደው መንገድ በ27 ኪሎ ሜትር ርቀት ላይ ነው የምትገኘው። ስናን በደቡብ ምዕራብ ከጎዛመን፣ በምዕራብ በሰሜን ከቢቡኝ ወረዳ እንዲሁም ደግሞ በሰሜን ምዕራብ ከደባይ ጥላት ግን በምስራቅ ከዋበል በደቡብ ከአነድድ ወረዳ ጋር ትዋሰናለች። የጮቄ ተራራ አራት መከራክር መገኛ ስትሆን ወረዳዋ በድንችና አፕል ምርት በጣም ነው የምትታወቀው። እንደምታዩት የቦታ አቀማመጡ በጣም ደስ የሚል ነው። አየሩ ወይና ደጋማ ከመሆኑ የተነሳ ምንም በቃ ልቀቁኝ ማትል ከተማ ናት። እኔ በጣም ወድጃታለሁ። ወደ ጮቄ ለመድረስ እንግዲህ ይህን መንገድ ነው ተከትለን መሄድ ያለብንና ይህ መንገድ እስከ ሞጣ ሁሉ ያስወጣል። ትልቁ እንግዲህ ጮቄ በ2022 ምርጡ የዓለም መንደር ተብሏልና እዛ በኋላ ነው ይህን ላይ ወስኜ ሄድኩኝ። እስኪ ከብዙ ጊዜ በኋላ ነው ይህን ዶክመንተሪ ልሰራው ያሰብኩት። እንግዲህ ዶክመንተሪ እኔ ልምድ ብዙ የለኝምና እንደ ዶክመንተሪ አትሊት ጀስት ምስሉን ብቻ በማየት ዘና በሉ። ቦታው በጣም ደስ የሚል ነው በእውነት ለመናገር። በባጃጅ ነው ልንሄድ የቻልነው። እንግዲህ ሌላ መኪና በጊዜው አላገኘንምና በጣም ጎበዝ ሹፌር ነው ሹፌሩ። በጣም ደስ ይላል። ቦታውን በደንብ ያውቀዋል። አመዳዱን በጣም ደስ ይላል እና ቱራችን ይህን ይመስላል። እንግዲህ የመጀመሪያ ክፍል ነው። እስከ ጮቄ መግቢያ ድረስ ነው መወስዳችሁ። እስከዛ በተፈጥሮ ያያችሁ እንዲሁም ደግሞ የመሬት አቀማመጡ በሱ ዘና እያላችሁ ቆዩ። በጣም ደስ የሚል ቦታ ነው። ሄዳችሁ አገር ሰላም ሲሆን እንድትጎበኙ ጋብዛችኋለን። አሸናፊ ነኝ ከባህር ዳር። መልካም ጊዜ፣ መልካም ጉብኝት። ቪዲዮዎቹ ረዘም ያሉ ስለሆኑ በ3 ደቂቃ ወይም ደግሞ በ4 ደቂቃ ቆራርጬ ያሳያችኋለሁ። ያው እንግዲህ ጮቄ ዋናው ጋር ገብተናል። ጮቄ ደግሞ ብርድ ልብሱን አዘጋጅቶ ነው የጠበቀና የምታዩት ፎጊ ለኛ ያው እንግዲህ እንደ ብርድ ልብስ ነው። እሱን ተከናርበን ነው ከዚህ በኋላ የሚገርም ጉብኝት ነው ያለው። በደንብ ነው ማሳያችሁ ጮቄ። ይሄ የሄድን ነው ወክ እያደረግን ነው። ወደ ጫካውን እንገባለን። ወደ ጅባር ምናምን እንደዚህ ወዳለበት አካባቢ ሁሉ እንገባለን። ለዛሬው በዚህ እንጨርሳለን። በጣም ስላያችሁ ስለተከታተላችሁት በጣም ነው ማመሰግናችሁ። እንዲሁም ደግሞ ኮሜንት ላይ የተመቻችሁ ካላችሁ ደግሞ የተመቻችሁን ሀሳብ ስጡ። ያው እንደምታዩት በጣም ፎጊ ነው። በጣም ደስ ይላል። ብርዱ ራሱ የሚመች ብርድ ታውቃላችሁ፣ የሚመች ብርድ ነውና በጣም ነው የወደድኩት የተመችን በጣም እዚህ ቦታ ላይ ሁሉም ሰው መጥቶ እንዲያሳልፍ መክራችኋለሁ ወይም ደግሞ ሪኮመንድ አደርጋችኋለሁ። መልካም ጊዜ። ቪዲዮ ላይክ ሼር አድርጉ።